ኦኬ ጋይስ የዚህ ሳምንት ማርኬት ሪቪው እናያለን። ባለፈው ሳምንት ብዙ ነገሮችን አይተናል። የተሳሳትኳቸው ስህተቶችንም አርመናል። አሁን ለምሳሌ የባለፈው ማርኬት ከዚህ ጀምሮ ነበር። እንግዲህ ከ29 ጀምሮ ሰኞ፣ ማክሰኞ፣ ሮብ፣ አርብ እያለ እስከ እዚህ ጋር ማርኬት ሪቪው ሰርተን ነበር። የዚህን ሳምንት ደግሞ ማርኬት ሪቪው ቼክ እናደርጋለን። የገባቸውን ትሬዶች እንዴት እንደነበረ አብረን እናያለን ማለት ነው። ይህን እንዳያችሁት የገባሁት በኮምፒቲሽን ትሬድ አካውንት የወሰድኩት ትሬድ ነበር። የባለፈው ቪዲዮ ላይ አለ። ኦልሞስት በትንሽ ስቶፕ ሎስ አስወጥቶኛል። በጣም በትንሽ ነው ያስወጣኝ። ከዛን ሞት ፕሮፊት ታርጌትን ሂት አድርጓል ማለት ነው። ከዛ በኋላ እኔ ቀድሜ በኤስኤል ስለወጣው አላገኘሁትም። ከዛን ሰኞ ላይ ነው ይሄንን ትሬድ ታያላችሁ። ይሄ የሰኞ ትሬድ ነው። ኦልሞስት ሃይውን እኔ ያረኩት ሃዩ እዚህ ጋር ነበር። ዴሊ ሃይ ዴሊ ሎ ደግሞ አይ ቲንክ እዚህ አካባቢ ነበር ማለት ነው። ማርኬት ትሬንዱ ቤሪሽ ስለነበረ የምጠብቅ የነበረው ሴል ፖዚሽን ነው። ማርኬት ወደ ላይ ወጣልኝ ትንሽ እዚህ ጋር እንደምታዩት እዚህ ጋር ወደ ላይ ከዚህ ተነስቶ ትንሽ ወደ ላይ ወጣልኝ። እዚህ ጋር ሙቪንግ አቨሬጁ በታች ገባው ማለት ነው። ኦልሞስት ወደ 270 ፒፕ አግኝተናል ማለት ነው። ሰኞ እንደዛ ነበር። ከዛን ደግሞ ማክሰኞ አንድ ትንሽ ትሬድ ለመውሰድ ሞክሬ ነበር። እዚች ጋር በጣም ትንሽ ፒፕ ናት። በጣም 150 ምናምን ፒፕ ነገር ናት። አልገባውኝም። ዝም ብዬ ልገባ እያልኩ ነበር ስላይዤ ስለነበር አምልጦኛል እሱ። ከዛም በኋላ ይሄ የምታዩት ቢግ ሙቭ ሌሊት ላይ የነበረ ኤዚያ ሴክሽን ላይ የነበረ ሙቭ ነው። ይሄም ኤዚያ ሴክሽን ላይ የነበረ ሙቭ ነው እንጂ በፍጹም ታምራ አመልጠኝም ነበር። ምክንያቱም በዚህ አመት ጎልድ ላይ እኔ ሴል ፖዚሽን ነው የምጠብቀው። ብዙ የምገባቸው ትሬዶች ሴል ፖዚሽን ነው፣ ባይ ፖዚሽን አልገባም። ይሄ ሮብለት የሚገርም ሙቭ ወደ ታች ወረደ ማለት ነው። ስለዚህ እኔ ኦልሞስት እዚህ ጋር ሃዩ ላይ አስምሬ ነበር። እዚህ ጋር ሃይ እንደገና ሎ ላይ እዚህ ጋር አስምሬ ነበር። ከዛ እጠብቅ የነበረው በፊቦናቺ ለክቼው ነበር። ከዚህ ከሃዩ እስከ ሎ እስከዚህ ለክቻለሁ። የምጠብቀው እስከዚህ እስከ 0.5 እስኪደርስ ነበር ስጠብቅ የነበረው። ማርኬት እንዳሰብኩት ከዚህ ተነሳ፣ ሄደ እዚህ ጋር ደረሰ። ከዛን እዚህ አካባቢ ከሙቪንግ አቨሬጁ ጋር ሲጠጋልኝ ሴል ፖዚሽን ያዝኩ ማለት ነው። በጣም ወረደ። እኔ እዚህ ጋር ወጣሁኝ። በጣም የሚገርም ትሬድ ነበር። መቼለት ሮብ ዕለት ማለት ነው። ኦልሞስት ከዚህ እስከ 1 to 2 ነው የገባሁት። ከዚህ እስከዚህ ኦልሞስት 300 ፒፕ አግኝተናል ማለት ነው። ኦልሞስት በጣም ወደ ታች ወርዶ ነበር። እንደገና ያደረኩት ነገር አሁንም እዚህ ጋር ካሰመርኩ በኋላ ወደ ላይ ጠጋ እንድል ጠበቅኩኝ። አሁንም እንደገና እዚህ ሃዩ ላይ ካረኩ በኋላ ፊቦናቺን እዚህ ካረኩኝ በኋላ ኦልሞስት እዚህ ጋር እስኪመጣ ጠበቅኩኝ። ይሄንንም ይሄ ወደ ላይ አረገ። ከሙቪንግ አቨሬጅ በታች ሆነልኝ። ይሄም 370 ፒፕ አግኝተናል ማለት ነው። 1 to 1.95 ስለዚህ በጣም አሪፍ ነበር። ኦልሞስት በጣም ቤሪሽ የሆነ ሙቭመንት በጣም አግኝቻለሁ በዚህ ትሬድ ማለት ነው። ከዛም በኋላ ሐሙስ ዕለት
እንግዲህ ከአርብ ጀምሮ ሐሙስ በጣም ቤሪሽ ነበር። ከዛም በኋላ ሐሙስ ሌሊት ደግሞ ወደ ታች ወረደ ማለት ነው። ይሄ ሌሊት ስለነበረ ኤዥያን ሴክሽን ላይ ስለነበረ እኔ አልያዝኩትም። እንደገና እዚህ ጋር ሴል ፖዚሽን ይዤ ነበር። እንደምታዩት ወደ ታች ትንሽ ወርዶ እንግዲህ በስቶፕ ሎስ አስወጥቶኝ ሄዷል ማለት ነው። ሶ እዚህ ጋር እንደምታዩት አሁን ባለፈው ሳምንት ሄዳችሁ ቪዲዮ ማየት ትችላላችሁ። ትሬድ ስወስድ የነበረው ሁለት ትሬድ ወስጄ ሰኞና አይ ቲንክ ሐሙስ ላይ ነው። አንዱን ቤሪሽ አንዱን ደግሞ ቡሊሽ። ቤሪሽ አሁን ለምሳሌ እነዚህ 1 2 3 4 ትሬዶች ብታዩ ከሙቪንግ አቨሬጁ በታች ነው ሴሎቹን የገቧቸው። ባለፈው ሳምንት ግን አይ ቲንክ ሰኞ ላይ ይመስለኛል ከሙቪንጉ አቨሬጁ በታች ባይገባው ማለት ነው። ስለዚህ አስወጣኝ። ስለዚህ የባለፈውን ትሬዶች በሙሉ አሻሽዬ ያለው ምክንያቱም ከሙቪንግ አቨሬጅ በታች ትሬድ ስወስድ ነበር። እዚህ እንደምታዩት ከሰኞ ላሳያችሁ በትሬንድ ላይን ከሰኞ ማታ ጀምሮ ከሰኞ ማታ እስከ ማክሰኞ ድረስ ቤሪሽ ነበር ማለት ነው። ከዛም በኋላ ደግሞ ትንሽ ሰብሮት ነበር እንደገና ተመልሶ ወደ ቤሪሽ ትሬንድ ይዟል ማለት ነው። እንደምታዩት ከዚህ እስከዚህ ድረስ ኦልሞስት ቤሪሽ ነበር ማለት ነው። በጣም የሚገርም ሳምንት ነበር። አይታችሁታል። በጣም የሚገርም ሳምንት ነበር። ቤሪሽ በጣም እየቆጨኝ የነበረው ነገር ቢኖር ይሄንን አለማግኘቴ ነው። ይሄ ደግሞ በእኛ ሰዓት አቆጣጠር ሌሊት ነበር። ይሄ ነው ቀን የነበረው። ቀን ስለሆነ ነው እነዚህን ሁለቱን ያስኳቸው። እነዚህ ሁለቱ ሌሊት ነበሩ። እነሱ አምልጦኛል። ኤዚያን ሴሽን ላይ ነበሩ፣ አምልጦኛል። ከዛም በኋላ እንግዲህ ሐሙስ ሙሉ ቀን ቤሪሽ ነበር ማለት ነው። ስለዚህ ሐሙስ ላይ አንድ ባይ ፖዚሽን ልገባ አስቤ ነበር። እዚች ጋር ቆይ ላሳያችሁ። አይ ቲንክ እዚህ ጋር ነው። ሐሙስ ከሰዓት ነገር ነው መሰለኝ። እዚች ጋር አይ ቲንክ እዚህ ጋር ይመስለኛል። እዚህ አካባቢ ነው። አዎ እዚህ ጋር ባይ ፖዚሽን ይዤ ነበር። ምክንያቱም ሃዩ እዚህ ጋር ነበር። ከዛን ሎው ደግሞ እዚህ አካባቢ ነበር። ስለዚህ እዚችኛው ጋር መግባት ገብቼ ነበር እዚህ ጋር። ስለዚህ እንደገባው ቶሎ ወጣው። ምንም ባይ ፖዚሽን እረፍት አይሰጠኝም ዘንድሮ ጎልድ ላይ ማለት ነው። ሶ ሳምንቱ ይሄ ነበር ማለት ቶታሊ የባለፈው ሳምንት ስህተቴን በሙሉ አሻሽያለሁ። ከምታያቸው እንዳለ ከሙቪንግ አቨሬጅ በታች ነው ሴል ፖዚሽን የወሰድኳቸው። ባይ ፖዚሽንም ቢወስድ ኖሮ ከሙቪንግ አቨሬጁ በላይ ነው። እዚህ ጋር ነው ባይ ፖዚሽን የገባሁት። ከዛ ቶሎ ወጣው። አንድ ሁለት ፒፕ ወደ ላይ ከሄደ በኋላ ወጣው። ምቾት አልሰጠኝም። ከዛ ወደ ላይ ሄዶ ማታ ሌሊት ላይ ወደ ታች ተመልሷል ማለት ነው። ስለዚህ ይሄ አርብ ዕለት ነበር። እንግዲህ ይሄንን አተነዋል። ሌሎቹን 1 2 3 4 ትሬድ ዊን አድርገናል በዚህ ሳምንት። ባለፈው ሳምንት የምታስታውሱ ከሆነ ባለፈው ሳምንት $100 እንግዲህ ዶጋ መዳርጌ ነበር ማለት ነው። በአሁኑ ደግሞ እንግዲህ እንደምታዩት ተመልሷል ማለት ነው። ትሬኒንግ ይሄ ነው። አንዳንዴ you have to be lose፣ አንዳንዴ ደግሞ you win። ትሸነፋለህ። ግን በዚህ ሁሉ የሚጠበቀ ነገር ሚኒመም እና ማክሲመም ስቶፕ ሎስ ማስቀመጥ ነው። ከዚህ እስከዚህ አላጣም፣ ከዚህ ካጣው ደግሞ በቃ ነው። ከፍተኛ ይሄን ያህል ፒፕ፣ ዝቅተኛ ይሄን ያህል ፒፕ ማድረግ አለብህ። እንደዛ ካላደረክ ዳይናሚክ ስቶፕ ሎስ የምታስቀምጥ ከሆነ
መሸነፍ አይቀርም። አሁን በዚህ ሳምንት ውስጥ 1 2 3 4 ትሬድ ወስጃለሁ። አንዱን ሎስ ነው። እዚህ ምን ያህል ትሬድ ብትወስድ 3 4 5 ትሬድ ብንወስድ ከነዛ ውስጥ የተወሰነውን ማጣታችን አይቀርም። እዚህ ማጣታችን ስለማይቀር ስቶፕ ሎስ ሂት ማድረጉ ስለማይቀር ፊክስድ የሆነ ስቶፕ ሎስ ሊኖር ያስፈልጋል። በዶላር በፈለግኮ 20 50 ሊሆን ይችላል፣ 100 ሊሆን ይችላል፣ 20 50 ፒፕል ሊሆን ይችላል ስቶፕ ሎስ። ከዛም በላይ ግን ፊክስድ ስቶፕ ሎስ ቢኖር ቤስት ብታጣም ተመልሰ ስለምታገኘው ማለት ነው። ሶ ሳምንቱ ከሞላ ጎደል ይሄ ነበር። በተለይ እኔ አሁን በዚህ ትሬድ ሳይ ራሴ ኦልሞስት በዚህ ሳምንት ከስትራቴጂ የወጣውበት እንትን ነው። ሙቪንግ አቨሬጁን ነው ተከትዬ ሴል ፖዚሽኖችን ሲይዝ የነበረው። እንደምታዩ ቀስት ቀስት አድርጌበታለሁ። ሴል ፖዚሽን ሊይዝባቸው የነበረው ከሙቪንግ አቨሬጅ በታች ምናምን ብዬ ቀስት አድርጌበታለሁ። እንደዛ ነው የሆነው። ሶ ጋይስ መልካም የትሬድ ሳምንት እንዲሆንላችሁ ፈልጋለሁ። በዚህ ሳምንት ቀጣይ ሳምንት እንደገና እሰራላችኋለሁ። ግን በዚህ ሳምንት ሞር መጠንቀቅ እፈልጋለሁ። ምክንያቱም ዊኒንግ ሴክሽን ላይ ስላሉ ቀጣይ ሎስ ሴክሽን እንዳይመጣብኝ በጣም ተጠንቅቄ ትሬድ ማድረግ ሞክራለሁ። ሶ መልካም የትሬድ ሳምንት ይሁንላችሁ። ሰብስክራይብ አርጉ፣ ላይክ፣ ሰብስክራይብ፣ ኮመንት አርጉ ኢፍ ዩ ኢንተረስቲንግ ኢን ፎሬክስ ትሬዲንግ፣ በተለይ ጎልድ ላይ ፍላጎት ካላችሁ ማለት ነው። ሶ መልካም ሳምንት፣ መልካም የትሬዲንግ ዊክ ይሁንላችሁ።